ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ ዛሬ ደግሞ ይዤላችሁ የመጣሁት 260 ካሬ ባለ 3 መኝታ ክፍል ነው ይዤላችሁ የመጣሁት። ይሄንን ሳይት እንግዲህ እያየን ስለሌሎች ሳይቶች አንዳንድ ነገር እላችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ ትላለሁኝ። አብራችሁን ቆዩ፣ ተከታተሉ። እንግዲህ የዛሬ የማሳያችሁ ቤት ይህንን ይመስላል። 260 ባለ 3 መኝታ ክፍል ነው እንደነገርኳችሁ ዛሬ የማሳያችሁ ማለት ነው። ሙሉ ለሙሉ ተጠናቆ ዲጂታል የተናጠል ካርታ የተዘጋጀለት በሲግናል ሳይት የሚገኝ ነው ማለት ነው። ይሄ ምንም የሚቀረው ነገር የለም። በዋጋው ከተስማማችሁ ዛሬው ነው መግባት የምትችሉበት። አግሪመንት ፈርማችሁ ቁልፋችሁን የምትቀበሉበት ቤት ነው ማለት ነው። ይህንን ቤት እያያችሁ እንግዲህ እንደ ተጨማሪ ቀስ ብላችሁ በተለያየ የአከፋፈል አማራጭ እየከፈላችሁ የምታገኟቸውን የቤቶች አይነት ልንገራችሁ ማለት ነው። እንግዲህ አንደኛው ሾላ ሱመያ መስጊድ ፊት ለፊት አለን። ከዛ በተጨማሪ ደግሞ ቦሌ ኤርናሞል አለምነሽ ፕላዛ ጎን አለ። ቦሌ አትላስ ኮባ ወይንም ደግሞ ማዶ ሆቴል ዝቅ ብሎ አለን። ከዛ በተጨማሪ ደግሞ በቦሌ ጃፓን ራማዳ ጋር ሳይቶች አሉ ማለት ነው። ከዚህ ከሲግናል ሳይት ጋር በተጨማሪ አንድ ላይ 5 ሳይቶች አሉ ማለት ነው። ይሄ እንግዲህ ያለቀው 2 ቤት ብቻ ነው የቀረው። ባለ 3 መኝታ አንድ ቤት፣ ባለ 2 መኝታ አንድ ቤት ነው የቀረው ማለት ነው። ከነዚህ ውጪ ግን በዚሁ ስታንዳርድ ተሻሽሎ ከዚህ በተሻለ መንገድ የሚሰሩ ሳይቶች ናቸው ማለት ነው አሁን የነገርኳችሁ ማለት ነው። ቦሌ ኤርናሞል፣ ቦሌ አትላስ፣ ሾላ እንዲሁም ደግሞ ቦሌ ጃፓን ራማዳ ሆቴል ጎን ማለት ነው። ከ15% ቅድመ ክፍያ ጀምሮ ነው የምንቀበለው። በተለያየ የካሬ አማራጮች ነው የቀረቡት እያንዳንዱ ሳይት ላይ ማለት ነው። ከባለ 1 እስከ ባለ 4 መኝታ ክፍል አማራጮች አሉት። ከዛ በተጨማሪ ግን የቦሌ ኤርናሞሉ እንደዚሁ እንደ ሲግናል ሳይት ዲጂታል የተናጠል ካርታ የተዘጋጀለት ነው ማለት ነው። ግንባታው 90% የደረሰ ዲጂታል የተናጠል ካርታ የተዘጋጀለት ነው። ሌሎቹ ደግሞ እንደየሳይቶቻቸው ወይም ደግሞ እንደየሎኬሽናቸው 50%ም 25%ም የደረሱ ሳይቶች ናቸው ማለት ነው። 15%ን ከከፈላችሁ በኋላ ቀሪውን ቤቱን እስክትረከቡ ባለ ጊዜ ውስጥ ቀስ ብላችሁ መክፈል የምትችሉበት ነው። የቦሌ ኤርናሞሉ ደግሞ 50% ነው የምንቀበለው። ኦልሞስት ሊያልቅ 90% የደረሰ ነው። ቻክ ምናምን እየተሰራ ያለ ሳይት ነው የቦሌ ኤርናሞሉ ማለት ነው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁኝ። እኔ ቤዛ ነኝ፣ ደውሉልኝ። ቪዲዮን እስከ መጨረሻ ስለተመለከታችሁት አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ቴንኪዩ። በሌላ ቪዲዮ እስክንገናኝ መልካም ቆይታ